Jagiso. ሰላም የጃጊሶ ቤተሰቦች ስኩድ ጌም የተሰኘውን ልብ አንጠልጣይ ፊልም በጋራ ጀምረን 1 እና 2ን ተመልክተናል። ዛሬ ደግሞ 3 እና 4ን በቆንጆ ሁኔታ ሰርቼ ተመልሻለሁኝ። እንደተለመደው አዳዲስ ሰዎች ሰብስክራይብ በማድረግና ነባሪ የቤት ልጆች ደግሞ ላይክ፣ ሼር፣ ኮሜንት በማድረግ በርታ ስትሉኝ እኔም በቀጥታ ሞቅ እንዳለኝ ወደ ፊልማችን እገባለሁ። በባለፈው ክፍል ላይ ሁሉም የጫወታው ተወዳዳሪዎች ወደ ተቋሙ ለመመለስና ለገንዘብ ሲሉ ህይወታቸው ላይ ለመቆመር በመኪና ውስጥ ገብተው ነበር። የተለያየ ነው። ፊልሙ ሲቀጥልም ፖሊሱ ጁንሆ ወንድሙ ያለበትን እያፈላለገ ይቆይና በስተመጨረሻም ጊዩን የገባበትን መኪና ተመልክቶ መከታተል ይጀምራል። ቀጥሎም መኪናው ብዙ ተግዞ ልክ እንደራሱ አይነት ሌሎች በርካታ የቫን ምርት የሆኑ መኪኖችን ወደ መርከብ ለመጫን ወደ ተሰለፉበት ወደብ ላይ ደርሶ ይቆማል። ቀጥሎም ጁንሆ በቀጥታ ከጊዩን መኪና ግርጌ ስር ገብቶ ይደበቅና በመርከቧ አብሯቸው ይሳፈራል። ከተወሰነ ጊዜም በኋላ ቀይ ልብሶቻቸውን የለበሱ የተቋሙ ሰራተኞች ሁሉንም ተጫዋቾች ከዚህ ቀደም የተቀበረባቸው መከታተያ መኖር አለመኖሩን በመፈተሻ መሳሪያ ጆሮዎቻቸውን በመቃኘት መመርመር ይጀምራሉ። ጁንሆም በመኪናው ውስጥ ገብቶ ነበርና እሱን ለመመርመር የሚሞክርን አንዱን ሰራተኛ እናንተ ጠላትን በማትመቱት አመታት ደና አድርጎ ይመታውና ይገለዋል። ከዚያም የሰውየውን ልብስና ጭንብል በመክፈፍ ወደ ራሱ ይለብሰዋል። ልክ ሌሎች መኪኖች ከተንቀሳቀሱ በኋላ የራሱን መታወቂያ በሰውየው ኪስ ውስጥ አስገብቶ ሬሳውን ወደ ባሩ ይወረውረዋል። ከሰራተኞቹም አንዱ ጁንሆንን ኋላ ቀርቶ ምን ሲያደርግ እንደነበር ቆጣ ብሎ ይጠይቀዋል። ሰውየው የጁንሆ የበላይ አለቃው ነው። ይህንንም የተረዳው ጭንብላቸው ላይ ከፊት ለፊት በተለጠፉት የቅርጾች አቀማመጥና ልዩነት ሲሆን ደረጃውንም እንዲገነዘብ አድርጎታል። እሱም በባህር ስጓዝ ሁልጊዜ እኮ ያመኛል በማለት ይሸውደውና ይገላገላል። ከዚያም መርከቧ ከዚህ በፊት ወዳየናት ደሴት ላይ ደርሳ ትቆምና ሁሉም ተወዳዳሪዎች ወደ አዳራሹ ይወሰዳሉ። ራሳቸውንም ስተው ባሉበት ልብሶቻቸውን ይቀይሩላቸውና እንደመጀመሪያው ንብረቶቻቸውን ሰብሰብ ያደርጋሉ። በትንሹም ቢሆን ንቃተ ህሊናዋን ያላጣችው ደፋሯ ሳቢዮክ ለክፉ ቀን ይሆነኛል በማለት ትንሽዬ ስለት ከራሷ ጋር ደብቃ ትይዛለች። ከዚያም ተጫዋቾቹ ወደ ህሊናቸው ሲመለሱ ራሳቸውን በድጋሚ በአዳራሹ ውስጥ ያገኛሉ። ጂዩንም በድጋሚ ከሽማግሌው ኢልናም ጋር ይገናኛል። ሳንጎንና አሊም ጨዋታውን ተቀላቅለዋል። ይህም ማለት የቀረሰው አንድም የለም ማለት ነው። ከዚያም የሚቀጥለው ዙር ቀላል እንዲሆንላቸውና ማሸነፍ እንዲችሉ ጠንካራ ቡድን እንዲመሰርቱ ይነገራቸዋል። ሁሉም በሚስማማቸው መንገድ ጠንካራ ቡድን መመስረት ይጀምራሉ። በተመሳሳይ ጊዜ ወንበሬው ዴክሱም የራሱን የሆነ ቡድን እያቋቋመ ነበርና ወደ ሳቢዮክ ሄዶ ቡድናቸውን እንድትቀላቀል ይጠይቃታል። እሷም የንቀት እይታ ታሳየውና ጥያቄውን ውድቅ ታረግበታለች። በንግግራቸው መሃል ቀደም ሲል እዚህ በነበሩበት ወቅት የተቋሙን ሰራተኞች ተንበርክካ ልቀቁን እባካችሁን ብላ ያለቃቀሰችው ማንዮ የተባለች ሴት ድንገት ብቅ ብላ ወሬያቸውን ታቆረፍዳለች። ከዚያም ዴክሱን በእነሱ ቡድን ውስጥ እንዲያስገባት ብላ በሴትነቷ ልታማልለው ትሞክራለች። እሱ ግን በስድብ አጥረግርጓት ይሄዳል። በኋላም ላይ የተቋሙ ሰራተኞች የዕለቱ ተግባር ስለተጠናቀቀ ወደ ክፍላቸው እንዲመለሱ ይነግራቸዋል። ነገር ግን እስካሁን ድረስ ምንም ቡድን ውስጥ መግባት ያልቻለው ጁንሆ ወደ ተለመደው ክፍል ሲሄድ የስለላ ካሜራ እንደተገጠመባቸው ያስተውላል። ማታ ላይ ሚኒዮ ሽንቷን ለመሽናት ስለፈለገች ሁካታ ትፈጥራለች። ጠባቂዎችም እንድትወጣ እንዲፈቅዱላት በሩን በኃይል መደብደብ ትጀምራለች። እነሱም እንድትሄድ በመፍቀድ በሩን እንደከፈቱ ሳቢዮክም ከክፍሉ ለመውጣት እድሉን ትጠቀማለች። ሚኒዮ ፓንቷ ውስጥ የሲጋራ ፓኬት ደብቃ ስለነበር እንደገባች አንዱን አውጥታ ለማጨስ ትሞክራለች። ሳቢዮክ በድንገት ወደ ሚኒዮ የሽንት ቤት ክፍል ትገባና በጣሪያው ላይ ያለውን ክብ ክፍተት በያዘችው ስለት በመተርተር አስፍታ ትከፍተዋለች። ቀጥሎም ተቋሙን ለመሰለል ወደ ውስጥ ገባና በተቋሙ ትልቅ ጭስ ማስወጫ ቀዳዳ በኩል በእንብርክክ ትጓዛለች። ከዚያም በኩሽና ውስጥ ከፍተኛ መጠን ያለው ስኳር እያቀለጡ መሆናቸውን ትመለከታቸዋለች። ትንሽ ከተመለከተቻቸውም በኋላ ጠባቂዎቹ ደርሰው ሳይዟት በፍጥነት ወደ ነበረችበት ትመለሳለች። ያየችውንም ነገር ለሚኒዮ ስትጨቀጭቃት ትነግራትና አስፈላጊ ያልሆነ መረጃ ነው በማለት ችላ ብለው ያልፉታል። ይህም በእንዲህ እንዳለ ጁንሆ አሁን ድረስ በካሜራ ክፍል ውስጥ ተደብቆ ካለቆቻቸው ጋር መልእክት ሲለዋወጡ ያደምጣቸዋል። በማግስቱ ተጫዋቾቹ ከእንቅልፎቻቸው እንደተነሱ ለቁርሳቸው ዳቦና ወተት ብቻ ይቀርብላቸዋል። ጁኒዮና ቡድኑም በጋራ ሆነው ቁርሳቸውን በደስታ እየተወያዩ ይመገባሉ። በተለይ ደግሞ ኢልናምና ጊዩን የድሮ ህይወታቸውን እያስታወሱ ጥልቅ የሆነ መተሳሰርን ይፈጥራሉ። አሊ ሲታይ ለሁሉም ሰው ደግ ይመስል ነበር። ሳንጎን ግን በተቃራኒው ስሜት አልባ ነበር የሚመስለው። ጊዜ ወስደውን በመነጋገር ላይ ሳሉ ከተቋሙ ለሚቀጥለው ጨዋታ ጊዜው መድረሱን በማስታወቂያ በኩል ይነገራቸዋል። ወደ ውጭ በኩልም ጉዞ በሚያደርጉበት ጊዜ ሳንጎን ጠጋ ብሎ ሳቢዮክን ትላንትና በኩሽና ውስጥ ምን እንዳየች ይጠይቃታል።
ለካስ ትናንትና ማታ እሷና ሚኒዮ ተደብቆ ሲነጋገሩ ሰምቷቸው ነበር። ሳቢዮክም ሰራተኞቹ በርካታ ስኳርን እያቀለጡ እንዳየች ትነግረዋለች። ወደ መጫወቻው ሜዳ ሲደርሱም ደግሞ ሳንጎ በግድግዳ ላይ የተሳሉ በርካታ ቅርጻ ቅርጾችን ተመለከተና የቆየ የኮሪያ ጨዋታ ሊጫወቱ እንደሆነ ተገነዘበ። ስለዚህ በቀለጠው ስኳር የተሰራው ማንኛውንም ቅርጻ ቅርጽ ምንም አይነት መሰባበር ወይም ደግሞ መሸራረፍ ሳይፈጠር በትክክል ለይተው ማውጣት አለባቸው ማለት ነው። ሆኖም ግን ሳንጎን ለቡድን አጋሮቹ ስለ ጫወታው ምንነት የተረዳውን ሳይናገር በጣም ቀላሉን ቅርጽ መርጦ ለራሱ ይወስዳል። ጂዩን ደግሞ ዣንጥላ ይመርጣል። ይህም በጣም ከባድ ሆኖበት ነበር። ይሁን እንጂ ሳንጎን አሁንም ቢሆን ሊያስጠነቅቀው አልፈለገ። ልክ ቅርጻ ቅርጾቹ በማር ግግር ውስጥ ተሰርተው እንደቀረቡላቸው ጂዩን ጫወታው አሁን ምን ያህል ችግር ውስጥ እንደሚከተው ተገነዘበ። የወሰደውንም የዣንጥላ ቅርጽ በትክክል ሳይሰነጣጠቅ ማውጣት የሚችልበት ምንም መንገድ አልነበረም። ሳንጎንና ሳቢዮክ 3 ማዕዘን ይደርሳቸዋል። አሊ ደግሞ ክብ ያገኛል። በተመሳሳይም ኢልናም ዴክሱንና ሚኒዮ ኮከብ ይደርሳቸዋል። ቀጥሎም ጨዋታው ልክ እንደተጀመረ ሳንጎንና ሳቢዮክ በቀላሉ ቅርጻቸውን ያወጡታል። አሊም ብዙም ሳይለፋ ይገላገላል። ማኒዮ ደግሞ በመንሽራተቻ ስር ተደብቃ ስኳሩን በቀላሉ ለማቅለጥ ቀለል ያለ ዘዴ ትጠቀማለች። ጂኒውና ኢልናም በጣም ትግል ውስጥ ናቸው። ብዙም ሳይቆይ የተቋሙ ሰራተኞች ቅርጻ ቅርጹ የሚሰበርባቸውን ተጫዋቾች በጭካኔ እየተኮሱ መግደል ይጀምራሉ። ሳንጎን፣ ሳቢዮክና አሊ በአጭር ጊዜ ውስጥ ነበር የጨረሱት። የሚኒዮ ማጭበርበርን ግን ማንም አላስተዋለውም ነበርና እሷም ይሳካላታል። ዙሩን ካለፈችም በኋላ ዴክሱ ቀደም ሲል እሷን ቢሰድባትም ልትረዳው በማሰብ ላይተሩን ወርወር አድርጋ ትሄዳለች። ድንገት ወደፊት በእነሱ ቡድን ውስጥ ሊያስገባኝ ይችላል የሚል ውድቅ የሆነ ተስፋ ይዛለች። እዚህም ጋር ጂዩን የማር ግግሩን በመላስ ቀጭን መስመሮችን ተመልክቶ በቀላሉ ቅርጻ ቅርጹን ሳይሰበር ማውጣት እንደሚችል ተገነዘበ። ኤልናንም ጨምሮ በዙሪያ ያሉ ተወዳዳሪዎች በሙሉ የሱን ስልት እንዲከተሉ ያደርጋቸዋል። በመጨረሻው ቅስፈት ላይም የዣንጥላውን ቅርጽ በትክክል ለማውጣት ይሳካለትና ዙሩን ያልፈዋል። ኤልናምም ልክ እንደሱ ይሳካለታል። ነገር ግን በዚህ ጊዜ ያልተሳካላቸው ተጫዋቾች በሙሉ በአሰቃቂ ሁኔታ ይገደላሉ። በዚህም ሰዓት የበላይ አዛዣቸው ሁሉንም ሰው ከመቆጣጠሪያው በኩል ሆኖ ይመለከታቸው ነበር። ጁንሆ በሜዳ ውስጥ ሆኖ የጫወታውን ዘግናኝ አስተዋለና በጣም ፈራ። ከዚያም በጭንብሉ አናት ላይ 4 ማዕዘን ያስቀመጠው አለቃው መጥቶ አስክሬኖቹን የማንሳት ግዴታውን እንዲወጣና በኋላም ላይ መጥቶ እንዲገናኘው ያዘዋል። ጫወታው ያልተሳካለት አንድ ተጫዋች በድንገት መሞቱን አምኖ መቀበል ይከብደውና የተተኮሰበትን ጥይት ሸውዶ ሽጉጡን በመንጠቅ ፊቱ ላይ ደቅኖበት ጭንብሉን እንዲያወልቅ ያስገድደዋል። ሰራተኛውም የፊቱን ጭንብል ሲያወልቅ ገና ወጣት መሆኑን ሲመለከት በጣም ደነገጠ። የጥፋተኝነት ስሜት ይሰማውና ተጫዋቹ ራሱ ላይ ተኩሶ ይሞታል። የበላይ አለቃቸው መጥቶ በሁሉም ፊት ራሱን ያጋለጠውን የተቋሙን ሰራተኛ ይገለውና የማንም ሰው ፊት መታየት እንደሌለበት አጥብቆ ይነግራቸዋል። ከዚያም ጁንሆ አስክሬኑን በማጽዳት ላይ ሳለ የሟቹን ሰራተኛ ጭንብል ያገኛል። እንዳጋጣሚም ሆኖ ታዲያ ቀደም ብሎ ወደ ቢሮ የጠራው የበላይ አለቃው ነበር። ወዲያው ጭንብሉን ቀይሮ በመልበስ ራሱን ባለቃው ቦታ ይተካል። ከጫወታውም በኋላ ተጫዋቾቹ ወደ ክፍላቸው ይመለሳሉ። ተጫዋች ቁጥር 111ን ግን ሰራተኞቹ ከራሳቸው ጋር መልሰው ይወስዱታል። አንዳንድ ሰራተኞች የሞቱ ተጫዋቾችን አካላቶቻቸውን ለመሸጥ በድብቅ ውስጣዊ አካላቶቻቸውን ቀደው በማውጣት እያጠራቀሙ ነበር። በዚህም የሚረዳቸው ቁጥር 111 ሲሆን እሱም የቀዶ ሕክምና ዶክተር ወይም ሐኪም ነው። ለዚህም ምግባሩ በምላሹ ቀጣዩ ጫወታ ምን እንደሚሆን አስቀድመው ይነግሩታል። በዚህም መሰረት እሱ ሁሉንም ጫወታዎች በቀላሉ እንዲያልፍና የነሱ ደግሞ ሚስጥራዊ ተልእኳቸው እንዲቀጥል ያደርጋሉ። ይህ በእንዲህ እንዳለ ዴክሱ ሚኒዮን ቀደም ሲል ስለረዳችው ወደ ቡድናቸው ይቀላቅላታል። በጫወታውም ከተሳተፉት 188 ተጫዋቾች መካከል 79ኙ ተገለዋል የሚል ማስታወቂያ ይተላለፋል። በማግስቱ ጠዋት ቁርሳቸውን እንቁላልና ለስላሳ መጠጥ ይቀርብላቸዋል። ዴክሱም በንዴት ይህ በቂ አይደለም ሲል ቅሬታውን ያቀርባል። ቀጥሎም እሱና አጠቃላይ ቡድኑ ተጨማሪ ምግብ ለማግኘት በድጋሚ መጥተው ይሰለፋሉ። በዚህ ምክንያት መጨረሻ ላይ የተወሰኑ ጥቂት ሰዎች ምንም ሳያገኙ ይቀራሉ። ቀጥሎም አንዲት ሴት ዴክሱና ቡድኑ 2 ጊዜ ምግብ ሲወስዱ በአይኗ እንዳየች ትገልጽላቸዋለች። ይህም ነገር ምንም ያላገኘውን አንዱን ሰው በጣም ያስቆጣውና በቀጥታ ወደ ዴክሱን በመሄድ ድርሻውን እንዲሰጠው በመጠየቅ ለስላሳውን ከእሱ ላይ ለመንጠቅ ይሞክራል። በሁኔታው በጣም የተናደደው ዴክሱ ሰውየውን መሬት ላይ አስተኝቶ ደጋግሞ ይመታዋል። ሁሉም ሰው ደንግጦ በጸጥታ ሲመለከት ሳንጎን ጠጋ ብሎ መሞቱን ቼክ ያደርግና መሞቱን ያረጋግጣል። ጂዩንም እየተደናገጠ ሰራተኞቹ የሆነ ነገር እንዲያደርጉ ይለምናቸዋል። የበላይ አለቃቸውንም ለመማጸን ሲል ወደ ሲሲቲቪ ካሜራው እየተመለከተ ይጮሃል። ሆኖም ግን የተቋሙ ሰራተኞች በዚህ ጊዜ ጣልቃ ሊገቡ አልወደዱ።
ይባስ ብሎ ተጫዋች ቁጥር 271 መወገዱን በቀላሉ ያስተዋውቃሉ። በጨዋታው ውስጥ እርስ በርስ መገዳደል እንደተፈቀደ ሁሉም ሰው እንዲገነዘብ ያደርጋሉ። ይህን እንደሰማም አንዱ የዴክሱ ቡድን አባል ለምን ሁሉንም ሰው በመግደል አጠቃላይ የሽልማቱን ገንዘብ ለራሳችን አንወስድም በማለት ሐሳብ ያቀርብላቸዋል። ቀጥሎም የተወሰኑ የተቋሙ ሰራተኞች የሬሳ ሳጥን ይዘው ይመጡና አስክሬኑን ይዘው ይመለሳሉ። ይህም በእንዲህ እንዳለ 111 ቁጥርን የለበሰው ሐኪም አሁንም በድጋሚ የአካል ክፍሎችን ቀዶ በማውጣት ይረዳቸዋል። ከጨረሰም በኋላ ሰራተኞቹ በጣም ጠንካራ የሆነውን ቡድን መርጦ እንዲቀላቀል ይመክሩታል። የተቋሙ ዋና አስተዳደር ሆን ብሎ ቁርሳቸውን የማይረባ ነገር በማቅረብ ተጫዋቾቹ በረሃብ አውሬ እንዲሆኑና ለገንዘብም ሲሉ ምንም ነገር ለማድረግ እንዳይፈሩ ከዚህም አልፎ ተርፎ እርስ በርስ እስከ መገዳደል እንዲደርሱ ለማድረግ ማሰቡን ያሳውቁታል። በመጨረሻም ስለሚቀጥለው ጨዋታ ነግረውት ያሰናብቱታል። ወደ አዳራሹ ስንመለስ ደግሞ ሁሉም ሰው ስለ ህይወታቸው በጣም ፈርተው እንመለከታቸዋለን። ጂዩንና ቡድኑ ለደህንነታቸው ሲሉ ሌሊቱን ሙሉ ነግተው ለመቆየት ይወስናሉ። ሳቢዮክንም ለብቻዋ ሆና ይመለከቷትና ጂዩን ተጠግቷት ወደ ቡድናቸው እንድትቀላቀል ይጋብዛታል። ነገር ግን እሷ አላመነቻቸውም። ሐኪሙም ወደ አዳራሹ ተመልሶ በጣም ጠንካራ የሆነውን ቡድን ፍለጋ ዙሪያ ገባውን ይመለከታል። የሰራተኞቹን ምክር በመቀበል ወደ ዴክሱን ቡድን ቀርቦ ከቡድናችሁ ቀላቅሉኝ ሲል ጥያቄ ያቀርባል። ዴክሱ በመጀመሪያ ያሾፍበትና ሐኪሙ በሚስጥር ቀስ ብሎ በሚቀጥለው ቀን ምን አይነት ጨዋታ እንደሚደረግ ሲነግረው ወዲያው ይቀበላዋል። የተቋሙ ሰራተኞች የአዳራሹ መብራት በሚጠፋበት ጊዜ የሚከሰተውን አደገኛ ጦርነት በመጥቀስ ልዩ ለሆነው ጨዋታ በከፍተኛ ጥንቃቄ እንዲዘጋጁ ያሳስቧቸዋል። ልክ መብራቱም እንደጠፋ አንደኛው የዴክሱ ቡድን አባል ተነስቶ ሰዎችን ማጥቃት ይጀምራል። ዴክሱም የመጀመሪያውን ግድያ ይፈጽምና የሟቹ ጩኸት ሁሉንም ሰው ከተኛበት ያነቃል። የበላይ አለቃዎቻቸውም በመከታተያ ካሜራ በኩል የምሽቱን ትዕይንት ይመለከቱና አንዱን ሰራተኛ መብራቱን ብልጭ ድርግም እንዲያደርግ ያዘዋል። ከዚያም የእርስ በርስ ግድያውን በይበልጥ ግልጽ ሆነው ይመለከቱታል። ብዙም ሳይቆይ ደግሞ የብረት አልጋዎቹ መሰባበርና መውደቅ ይጀምሩና በእሱ እየተቀጣቀጡ ቦታው ወደ ደም ጎርፍነት ይለወጣል። ቀጥሎም ዴክሱ ሳቢዮክን ያጠቃና አንቆ ሊገላት ሲል ሌላኛው ሰው ቀርቦ ዴክሱንን ሲያጠቃው እሷ ከሞት ተረፈች። የጊዩንም የቡድን አባላት በውከት መካከል እንደምንም እርስ በርስ ተፈላልገው ይገናኛሉ። ነገር ግን ሽማግሌው ኢላም የት እንዳለ አይታወቅም ነበር። ሳቢዮክ በድንገት መታ የጊዩንን ቡድን ለደህንነቷ ስትል ትቀላቀላለች። ይሁን እንጂ የዴክሱን ቡድን በድጋሚ መተው ጥቃት ያደርሱባቸዋል። እነሱም ተናንቀው መፋለም ሊጀምሩ ሲል ኢላም ሁሉም ሰው ይህን መገዳደል እንዲያቆም ለከፍተኛ አለቃው እየጮኸ ሲለምን ይሰማሉ። ተቆጣጣሪውም ይህንን ተመልክቶ መብራቱ እንዲበራ ያስደርጋል። ቀጥሎም የተቋሙ ሰራተኞች በፍጥነት ደም ወደ ተላበሰው አዳራሽ ገብተው የሟቾቹን አስክሬን አንድ ባንድ እየቆጠሩ ይቃኛሉ። ከዚያም 27 ተጫዋቾች መወገዳቸውን የሚገልጽ ማስታወቂያ በድጋሚ ይተላለፋል። ከዚያም ሬሳዎች ተወስደው በእሳት ምድጃ ውስጥ ይቃጠላሉ። ሁሉም ነገር ከተረጋጋ በኋላ ጂዩንና የቡድኑ አባሎቹ አንድ ላይ ተሰባስበው እርስ በርስ በስማቸው መታወቅ ይጀምራሉ። ምክንያቱም እስካሁን ድረስ በመለያ ቁጥራቸው ብቻ ነበር የሚጠራሩት። ይሁን እንጂ ኢልናም በማታው ክስተት እጅግ ስለተረበሸ የራሱ ስም ማን እንደሚባል ረስቶታል። ጂዩንም የተወሰነ ረፍት ካደረገ በኋላ በጣም ደህና እንደሚሆን ቃል ይገባለታል። ይህም በእንዲህ እንዳለ ደግሞ ሐኪሙ የዴክሱንን ቁስሎች እያከመለት ቡድናቸው ምን ያህል ሰዎችን እንዳስወገደ በመጥቀስ እየተደሰተ የሽልማት ገንዘቡን ለማግኘት ከፈለጉ ደግሞ እነርሱ ብቻ እስኪቀሩ ድረስ መግደላቸውን መቀጠል እንዳለባቸው አጥብቆ ያሳውቀዋል። ሚኒዮ ዴክሱ ከሷ ይልቅ ዶክተሩን እየወደደ መሆኑን በደንብ ታስተውላለች። ከዚያም ወደሱ ለመቅረብ ስለፈለገች በማማለል ወደ መታጠቢያ ክፍል ተከትሏት እንዲመጣ በቀስታ ተነግሯለች። እዚያም ሲደርሱ በግርግም ውስጥ ወሲባቸውን ይፈጽማሉ። በማግስቱም ጠዋት ሁሉም ተወዳዳሪዎች ከእንቅልፋቸው እንደተነሱ ሶስተኛው ጨዋታ በቅርብ እንደሚጀምር ይነገራቸዋል። ቀጥሎም ነጭ በነጭ ወደ ሆነው ክፍል ይወሰዱና እያንዳንዱ ቡድን 10 አባላትን እንዲይዝ ይታዘዛሉ። የጊዩን ቡድን አባላት 5 ብቻ ስለሆኑ እያንዳንዳቸው አንዳንድ ተጨማሪ ሰው ፈልገው እንዲያመጡ ግዳጅ ይጣልባቸዋል። ዴክሱ የሚቀጥለው ጨዋታ ምን እንደሆነ ስላወቀ ለአባላቶቹ በጣም ጠንካራ የሆኑትን ተጫዋቾች ብቻ መርጠው እንዲያመጡለት አዘዛቸው። ቀጥሎም ሚኒዮ ቡድናቸውን ለመቀላቀል ስትሞክር ቀስቀስ ባለ ስሜት ችላ ይላታል። እሷም አጥብቃ ባከን አስገባኝ ብላ ለመናውን ስታቀርብ ገፍትሮ ወደ መሬት ይጥላታል። በዚህ መሃል ሳቢዮክ በአንድ ጥግ ላይ ብቻውን ወደ ተቀመጠች ልጅ ቀረብ ብላ ተጠይቃትና ቡድናቸውን እንድትቀላቀል ታሳምናታለች። ሌሎቹም እያንዳንዳቸው ከኢልናም በስተቀር አዲስ አባል ይዘው ወደ ቡድናቸው ይመለሳሉ። ስለዚህ አንድ ሰው ይጎላቸዋል ማለት ነው። ነገር ግን በመጨረሻው ሰዓት በዴክሱ የተፈነገለችው ሚኒዮ ከነሱ ጋር መታ እየተቀጣጣፈች ትቀላቀላለች።
ከዚያም በኋላ ከፊት ለፊት ባለው ክፍል በኩል ረጅም ድልድይ ወደሚታይበት ትልቅ አዳራሽ ይወሰዱና ሶስተኛው ጨዋታ የገመድ ጉተታ እንደሆነ ይገለጽላቸዋል። ቀጥሎም ተወዳዳሪ ቡድኖች ገመዱን ወደ ራሳቸው በመጎተት ይፋለማሉ። የተሸነፈውን ቡድን ታዲያ ከላይ ከድልድዩ ላይ ወድቆ የሁሉም ሕይወት እንዲያልፍ ይደረጋል ተብሎ ይነገራቸዋል። በጂዩን ቡድን ውስጥ 2 ሴትና 1 ሽማግሌ ስላሉበት የማሸነፍ እድላቸው በጣም አነስተኛ ነበር። ይህም በእንዲህ እንዳለ የዴክሱን ቡድን ሙሉ በሙሉ በጠንካራ ሰዎች የተዋቀረ ይሆናል። ከሌላ ቡድን ጋርም ለውድድሩ በመዘጋጀት ኃይለኛ ፍጥጫ ውስጥ ይገባል። የመጀመሪያው ዙር ግጥሚያ እንደጀመረ ሌሎች ተወዳዳሪ ቡድኖች በጭንቀት ስሜት ውስጥ ተውጠው ይመለከቷቸው ነበር። ከዚያም ውድድሩ እንደጀመረ የዴክሱን ቡድን የበላይ ሆኖ ተፎካካሪዎችን በማሸነፍ ብዙም ሳይታገሏቸው ጎትተው ከድልድዩ ላይ ይፈጠፍጧቸውና ሁሉም ለሞት እንዲዳረጉ ያደርጓቸዋል። ከዚያም የተቋሙ ሰራተኞች በፍጥነት ደርሰው አስክሬኖችን ሰብስበው ከቦታው ያስወግዳሉ። ቀጣይ ቡድን የነጂውን ይሁንና የማሸነፍ እድላቸው ጠባብ መሆኑን ስለተረዱ በፍርሃት እንደተዋጡ ቦታቸውን ይይዛሉ። የእነሱም የተፎካካሪ ቡድን አባላት ሁሉም ብርቱና ጠንካራ ሆነው ይታዩ ነበር። ይህም የመሸነፍ እድላቸውን የበለጠ ከፍ እንዲል ያደርገዋል። ሆኖም ግን ኢልናም ያኔ ልጅ እያለ በዚህ ጨዋታ ላይ ምን ያህል ምርጥ ተፎካካሪ እንደነበር በልበ ሙሉነት እየተናገረ እናሸንፋለን አይዟችሁ ይላቸዋል። ቀጥሎም እሱ ስለሚያውቃቸው ቁልፍ የሆኑ ስልቶች ለቡድን አባላቱ በፍጥነት ያስረዳቸዋል። በመጀመሪያ ከፊት ያለው ሰው ጠንካራና ከሁሉም ጋር መግባባት የሚችል መሆን አለበት። ከዚያም ተከታዮቹ ደግሞ ጭንቅላታቸውን በማዞር በመልከት እንቅስቃሴ ለተቀሩት ማስተላለፍ ይኖርባቸዋል። የመጨረሻው ጎታች ደግሞ በጉልበት ቡድኑን ለማገዝ ሲባል በጣም ጠንካራ የሆነ ሰው መሆን አለበት። በሁለተኛ ደረጃ ደግሞ እያንዳንዱ ተጫዋች ከገመድ ጎል ለጎል በማድረግና አጫዋወቱን በመለዋወጥ የተሻለ ሚዛን ይፈጥርልናል። ሶስተኛው ስልት ደግሞ እግራችንን ቀጥ አድርገን ገመዱን በብብታችን ስር አጥብቀን በመያዝ መጎተት አለብን። ከሁሉም በላይ ደግሞ የተፎካካሪዎቻችንን ሚዛን አስተን ለመጣል ከፈለግን በመጀመሪያዎቹ 10 ሰከንድ ውስጥ ሁላችንም ገመዱን ወደ ኋላ በመጎተትና ራሳችንም ጭምር ወደ ኋላ በማንጋለል ሳንንቀሳቀስ ቦታችንን መያዝ አለብን ይላቸዋል። አጠቃላይ ቡድኑም ይህን የኢልናምን ስልት በመከተል ውድድሩን በጠንካራ ስሜት ይመሩታል። ወደ ድል መቃረብ ይጀምራሉ። ነገር ግን በመጨረሻው ሰዓት ላይ ተፎካካሪዎቻቸው ጠንካራ በሆነ ጉልበታቸው የገመድ ጉተታውን በማክረር ወደ ድልድዩ ጫፍ ሊያደርሷቸው ይቃረባሉ። ሁሉም ተስፋቸው ተሟጦ ዛሬማ ሞትን በቃ ባሉበት ቅስፈት ላይ ሳንጎን በመጨረሻ ደቂቃ አደገኛ እቅድ ያወጣላቸዋል። ድምጹን ጮክ አድርጎ ሁሉም ሰው ለጥቂት ሰከንዶች ከገመዱ ላይ እጁን በትንሹ ላላ በማድረግ የተጋጣሚ ቡድን ሚዛኑን እንዲያጣ እናድርግ ብሎ ያዛቸዋል። ቀጥሎም በዚህ ተስማምተው ገመዱን ለቀቅ አድርገው ወደ ድልድዩ ጫፍ እየተጎተቱ ለመውደቅ ሲያመሩ ትዕይንቱ ይቋረጥና ውጤቱ ምን እንደሆነ እርግጠኛ ባልሆንበት ሁኔታ ውስጥ አስገብቶን ይቀጥላል በማለት ይሰናበተናል። የማፈቅራችሁ ውድ ቤተሰቦቼ ይህ ፊልም ልክ እንደናንተ እኔንም እየመሰጠኝ ስለሆነ ቀጣዩን ክፍል በቶሎ ሰርቼ እመለሳለሁ። ለዚህ ደግሞ የእናንተን እገዛ እፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ እንዲሁም ከዚህ ፊልም ላይ ማን ይወገዳል ብላችሁ እንደምታስቡ ኮሜንት በማድረግ አብራችሁኝ ሁኑ እያልኩ በቀጣይ ክፍል ተመልሰን እስክንገናኝ ድረስ ሳምንቱ የእናንተ ይሁን እላለሁ።